እኔ አዲስ አበባ ከምኖርበት አካባቢ ዛሬ 5 ዓመት 6 ዓመት አካባቢ ነውና ምንም ሳላረጋቸው ጎረቤቶች ቆሻሻ ይጥላሉ በሬ ላይ። ጠዋት ስመጣ ቆሻሻ ነው፣ ጠዋት ስነሳ ቆሻሻ ነው፣ ጠዋት ስነሳ ቆሻሻ እየሰበሰብኩ ቅርጫት ውስጥ ጨምራለሁ፣ እየሰበሰብኩ ቅርጫት ውስጥ ጨምራለሁ። ማን ነው የሚጥለው ብዬም አልጠይቅም። እኔ ለምን ጠዋት ወጥቼ ማታ ነው የምገባው? እኔ ምን አናገረኝ ከሰው ጋር? እንደው ይሄን ግቢ እስክለቅ በቃ ልቻለው አልኩ። አንድ ቀን ድንች ልጣጭ፣ ሁለተኛው ቀን የሽንኩርቱ አይቀርም፣ የሌላኛው ቀን ሌላም ነገር ይጣላል። ታምር ነው በቃ በታው። ከውስጥ የነበረውን የጋርቤጅ ቅርጫት አምጥቼ በር ላይ አደረኩኝ። ቆሻሻው የሚጣለው የት ስለሆነ? ውጭ ላይ ስለሆነ በቃ እዛ አዘጋጀው ይጥላሉ፣ እኔ ጋርቤጅ ውስጥ ጨምራለሁ። እና አንድ ጊዜ እንዲህ ስታደርግብኝ እኔም ሳልናገር ዝም ማለቴን ያየ ጎረቤት ጠየቀኝ። የሰማች ነው። እኔ እኮ እንደምጥልብህ እኮ ያለው ብዙ ቀን አይቻለሁ። ደፍታብህ ስትሄድ ቆሻሻ ጥላብህ ስትሄድ እኮ ሴትየው አይቻለሁ እኮ ምንም እንዳላረካትም አውቃለሁ። ግን እስካሁን ዝም ማለት ገርሞኝ ነው። ለምንድን ነው ዝም ያልካት? አትከሳትም እንዴ አለኝ። ጠላት ቆሻሻ መጣል ስራው ነው፣ እኛ ደግሞ ቆሻሻ ማጽዳት ስራችን ነው አልኩት። እውነት አሰት? ጠላትማ ኮተቱን ይጣል፣ እኛ ኮተቱን የማጽዳት ስራ አለብን። እየሰማችሁ ነው? የአጋንንት ማህበርተኞች የጣሉትን የክፋት ሰራዊቶች የበተኑብንን እንድናጸዳ እግዚአብሔር አዞናል። ምን እንድንል? ምድሪቱ በክርስቶስ ቃል ከአስማትና ከጥንቆላ ትጸዳለች። ትጸዳለች አጠለ ምድሪቱ የእግዚአብሔር ቃል ሲሰበክባት፣ ሰው ልቡን ወደ እግዚአብሔር ሲያደርግ፣ ከእግዚአብሔር ጋር ተስማምተን ታርቀን መኖርን የጀመርን ቀን የጠንቋይ ጎጆዎች ይዘጋሉ። መድኃኔዓለም የአስማተኞችን መንደር ይዝጋልን። ወጣቱ ተምሮ እንዳይለወጥ አእምሮ ፈዞ እንዲቀር የሚደገምባቸው የክፋት ቦታዎች ሁሉ መድኃኔዓለም ይዘጋል። ከምድራችን ላይ ይዘጋል። ይዘጋል። ስላሴ እንዲህ አይነት የጥፋት ማህበርተኞችን ከምድር ላይ ያነሳቸዋል። እመኑኝ፣ ምድሪቱን ወንጌል የክርስቶስ ቃል ይወርሰዋል። በምድራችን ላይ ክርስቶስ ብቻ ይነግሳል። ጉልበት ሁሉ ለጌቶች ሁሉ ጌታ፣ ለአማልክት ሁሉ አምላክ ለኢየሱስ ክርስቶስ ይንበረከካል፣ ይሰግድለታል። የወጉት ያዩታል፣ የናቁት ይሰግዱለታል። የክብር ጌታ ይገለጻል። ክርስቶስ ይመጣል። አንድም ሰው እንዳይጠፋ እሱ ስለኛ ሲል ይታገሳል። እኛም በቀኝ ለመቆም የተስፋውን ሀገር ለመውረስ ኃጢአትን እያሰቡ ማልቀስ፣ መስቀሉን ተሸክሞ በትዕግስት መገስገስ ያስፈልጋል። እና ጠንቋዩ ሰፍቶ በምን ይሻዝ ያላት? በምን ያሻዝ ያላት? በግራ ብብት። ከዛ ባልሽ ሲመጣ የቱ ጋር ነው የምትቀበዩ አላት? በር ስር። በሩ ስር ደግሞ በግራ በር